የኮሪደር ገጾች። ኮሪደር 1 ችሎ ማደር። የችሎ ማደር አባት አቶ ይፍሩና እናቱ ወይዘሮ ዘውዴ ሲሞቱ ያላዘነለት ከእንግዲህ ምን ይወጣው ያላለለት ከንፈሩን ያልመጠጠለት ሰው አልነበረም። የሚገርመው ሁለቱም በሳምንት ልዩነት ተከታትለው መሞታቸው ነው። አቶ ይፍሩ ጧት ወጥተው በሰፈሯ ውስጥ ዣንጥላ ብረት ድስት ጥገና ሲዞሩ ችሎ ማደርም የ10 ብር ዳቦውን ከቆሌው ሱቅ ይገዛለትና እሷን ዋጥ አድርጎ ሲከተላቸው ያረፍድና ምሳ ሰዓት ላይ ወደ ቤቱ ይበራል። እማማ ዘውዴም ምሳውን አዘጋጅተው በር ላይ በጎድጓዷ ማስታጠቢያቸው ውሃ አድርገው ይጠብቁታል። ጥላዋ ስር ተቀምጦ ምሳውን ያጣጥማል። ችሎ ማደር ግን ማን ነው? ችሎ ይሉታል የሰፈሩ ሰዎች ሲጠሩት። አቶ ይፍሩም ሆነ ወይዘሮ ዘውዴ በዚህ ስም ሲጠራ ይከፋቸዋል። ችሎ አፍንጫውና ጅራቱ ጫፍ ላይ ለምልክት ብቻ ነጭ ጣል ያደረገበት ከከሰል የጠቆረ ልጥልጥ ያለ ሰውነት ያለው ውሻ ነው በደህናው ጊዜ። በኋላ ግን ነገሮች ሁሉ ተገለባብጠው ወላጅ አልባ ሆነ እንጂ አቶ ይፍሩና ወይዘሮ ዘውዴ መሃን ናቸው። በዚህም ምክንያት ችሎ ማደር የልጅ ያህል ቦታ ነበረው። ስሜታቸውን፣ ብሶታቸውን ይተነፍሱበታል። ሲያጠፋ ይገረፋል፣ ጥሩ ሲያደርግ ጎሽ ይባላል። እንደ ልጅ በአይነ ምልክት ሁሉ ስሜታቸውን ይረዳል። ውጣ ከተባለ እንግዳው ከቤት ሳይወጣ ተመልሶ አይገባም። ችሎ ሁለቱንም ሲያጣ በሩ ላይ እየተመላለሰ የማንኳኳት ያህል ቧጨረ። ድምፅ የለም። ለሳምንት ያህል ቤታቸውን የቀበሌ ሰዎች ተረክበው ለአቶ ኩራባቸው እስኪሰጧቸው ድረስ ከቤቱ ሳይወጣ የሰፈሩ ሰው ምግብ እያመጣ ቢጥልለት እንኳን ሳይቀምስ ሐዘኑን አደረሰ። ወይ የወለዱት ልጅ እንኳን በማያዝንበት ዘመን ይሄ ፍጡር እንዲህ ማዘኑ ብዙ ያስተምራል እያሉ ከንፈራቸውን ሲመጡለት ሰነበቱ የሰፈሩ ሰዎች። ልክ አቶ ኩራባቸው ቤታቸውን ከተረከቡ በኋላ ይሄ ገፊ በማለት ከቤታቸው ሲያባረሩት አንገቱን ወደ ላይ አቅንቶ አላዘነ። የሰፈሩ ጮሌቾቹ ደፋው ብሎ አቤቱታ አቅርቧል ችሎ ሲል ተረተ። ችሎ በተደጋጋሚ ቤቱ ለመግባት ቢመላለስ ቀለቡ ድንጋይና ዱላ ሲሆንበት መጠጊያ ፍለጋ የሰፈሩ ጌጥ የሆነችው ዛፍ ጥላ ስር የሙጥኝ ማለት ጀመረ። ተቀናቃኝ የሆነባቸው አይነ ስውሩ አባ መሐሪ በብስጭት አቅጣጫውን ተከትለው ድንጋይ መወርወር ሲጀምሩበት አቶ ተካ አጥር ስር ከተመ። ይሁን እንጂ አቶ ተካም አጥራቸው ስር እንዲኖር አልፈቀዱለትም። ተነስ ገፊ ብሎ አባረሩት። አሁንም አላዘነ። አለጥልጦ ቆዳው ያብረቀርቅ የነበረው ችሎ ከጊዜ ወደ ጊዜ እየከሳ ጠጉሩ እየረገፈ ሆዱ መሰለቅ ሲጀምር መንቀሳቀስ እንዳለበት በማመን በየሰው ቤት እየዞረ ደጅ መጥናት ጀመረ። በመጀመሪያ የሰፈሩ ቡና አንቃራሪ ወደ ሆኑት እማማ ትብለጽ በር ላይ ቆሞ ቁልጭ እያለ ጅራቱን እያወዛወዘ የምግብ ያለህ አለ። እማማ ትብለጽ የእማማ ዘውዴ የልብ ወዳጅ ናቸው። በየቀኑ ጠዋት እማማ ዘውዴ ጋር እየመጡ ቡና ሲያንቃርሩ ያውቃቸዋል። አንድ ቀን እንኳን ቀና ብሎ አይቷቸው አያውቅም። ችሎ የሰፈሩን ሰዎች ጠንቅቆ ያውቃል። ማንም ላይ አይጮህም። እማማ ትብለጽ ጎድጓዳ ሳህን ነገር ይዘው ብቅ ሲሉ 2 ቀን ሙሉ ሲጮህ የቆየው ሆዱ ይበልጥ ጥሩምባውን መንፋት ጀመረ። ምራቁን ደጋግሞ እየዋጠ ጅራቱን እያውለበለበ እጣቢ ውሃ ከለበሱበት ያልጠበቀው ዱብዳ ሄድ ከዚህ ሰላቢ አንባረቁበት። የሰማውን እንደ ተጠራጠረ ሰው ጸጥ ብሎ ተመለከታቸው። መጥረጊያውን አንስተው ሲወጡ እያዘነ ከፊታቸው ዘወር አለ። ቀጥሎ የሄደው የወይዘሮ ዘውዴ ወዳጅና ጎረቤት ወደ ሆኑት ቦሰና ጋር ነበር። ቦሰና ችሎን ሲያዩት አንጀታቸው ተንሰፈሰፈ። አይኖቻቸው እንባ አቀረሩ። ችሎዬ እኔ አፈር ልብላ፣ እናትህ ሞቱብህ እኔን አይናቸው እንኳን ሳይፈርስ እንዴት እጎሳቆል አሉና ውሃ ቀርተው በጎድጓዳ ሳህን አቀረቡለት። ዘወር እንኳን እስኪሉ ጊዜ አልሰጣቸውም። ቀና ሳይል እንደ ውሻ ሳይሆን እንደ በሬ አጎንብሶ የመጠጠው እስኪመስል ድረስ ለቅጽበት ባዶ አደረገውና ተነፈሰ። ውሃውን ጨርሶ ቀጣይ የሚቀርብለትን ሲሳይ አይኖቹን እያቁለጨለጨ መጠበቅ ጀመረ። እማማ ቦሰና ግን ቤት ውስጥ ገብተው ቀሩ። የችሎ ሆድ እንጉርጉሮውን ቀጥሏል። ምን ይሰጡኝ ይሆን በሚል ጉጉት ይጠባበቅ ጀመር። እማማ ቦሰና ግን የወጡት ባዶ እጃቸውን ነበር። ችሎን ቆሞ ሲያዩት ድንግጥ ብለው ውይ አፈር ልብላ እንዲህ ደርቀ ነበር ብለው ውሃ ጨመሩለት። ችሎ አንገቱን አቀረቀረ። ውሃ በቃኝ እንደማለት ነው። እሳቸውም ስለገባቸው ችሎዬ ቤት ውስጥ እኮ ምንም የተረፈ ነገር የለም፣ ምን ላድርግህ? ቅድም ከልጆቹ ጋር ተሻምተን በላናት እኮ ማትረፍ እኮ ከቀረ ቆየ ችሎዬ
አሉና ከንፈራቸውን እየመጠጡ ወደ ቤት ገቡ። ችሎ ከእሳቸው ከዚህ በላይ እንደማያዋጣ በማመን ሌላ አማራጭ ለመፈለግ ያለውን የወረወረ ንፉግ አይባልም በሚል ሆዱን በውሃ ወጥሮ ዞር አለ። አቶ ኩራባቸው ጠላ የሚጠጡባት እማማ እልፍኝ ቤት። እማማ እልፍኝ ቤት የአቶ ኩራባቸው ጓደኞች ይሄ እኮ ሰው ማለት ነው በማለት ዳቦ እየገዙ የወረውሩለት እንደነበረ ያስታውስ ይመስል ጠላ ቤቷ በር ሁሌም የሚቀመጥባት ጋራ ኩርምት ብሎ ተቀምጦ መቁለጭለጭ ጀመረ። ሁሉም በየራሳቸው ሐሳብ ተወጥረው የችሎን ነገር ያስተዋለ የለም። አንዳች ያስጨነቃቸው ሐሳብ እንዳለ ያስታውቃል። ሳቅ የሌለበት ወዝ የሌለው ወሬ። ችሎ ማደር ቢቁለጨለጭ ልብ የሚለው ቢያጣ አስታውሱኝ በሚል አላዘነ። ሁሉም በአንድ ድምፅ ሂድ ከዚህ ገፊ ጮሁበት። ችሎ በድንጋጤ ደርቆ ቀረ። አቶ አስራደማ ጀንፎ ባለው ከዘራቸው እግሩን ቀለጠሙት። ችሎ ከልቡ እያለቀሰ ሸሸ። ማንም እኔን አላለው። ረሃቡም ድካሙም ተደማምሮ ሳይነሳ ለ4 ቀን ዛፏ ጥላ ስር ተኛ። የት ወደቀ ያለው የለም። በአራተኛው ቀን ካለበት ሆኖ ሲያስተውል የሰፈሩ ሰው ሁሉ ይተራመሳል። አንዳንዱ ለመጮህ ይቃጠዋል፣ አንዳንዱ ያለቅሳል፣ አንዳንዱ ብቻውን ያወራል። አይሱዞች ዕቃ ይጭናሉ፣ ኮተቶች ከየቦታው ይወጣሉ። አቶ ኩራባቸው ከሆኑ ወረቀት ከያዙ ሰዎች ጋር ዱላ ቀረሽ ክርክር ይዘዋል። ትልቁ ዶዘር አጥራቸውን መናድ ሲጀምር በቁማቸው ወደቁ። ሰዎች ተጫጫኸው ይዘዋቸው ሲሄዱ ችሎ ተመለክቷል። ቤቶች አንድ በአንድ መፍረሳቸው ሁሉ እየተቃቀፉ መለያየታቸውን ዛፍ ጥላ ስር ሆኖ ታዝቧል። ቅምጥል የቤት ውስጥ ውሾች እሱ ያረፈባት ጥላ ስር መክበባቸውን ሲያይ ግን ተጽናንቷል።